ሌላ ደግሞ በዚህ ሁሉን ተመለ አሁን ያለውና የኳስ አላለ ይሄ ያያያዙ እና የምልመላው የአንዳንድ ነገሮች አሉ። በፊት ደግሞ በእናንተ ጋር ያለው ደግሞ ያያዝ እንደነገርከኛለና የቱ ነው አሁን ካሁንና ከድሮ ጋር ስታያይዘው የቱ ነው ጠንካራ ብለህ የምታስበው? ዳዳ ያሁን ምን አሁን ብዙ ሁሉ ነገር የተሟላ ነገር ነው። እኛ እኮ የጨርቆስ እና የ13 እና 12 ቀበሌ ልጆች ያውቃል። የማዘርን ውስጥ ልብስ አስቆርጠን እስክንድር ልብስ ቤት ውስጥ ነጩን ውስጥ ልብስ አስቆርጠን እዚህ ጋር ናይክ አርከንባት ተጫውተናል። ሄደን ሀዲድ ወይ ኮልፌ ሄደን ነው ካልሲ የምንገዛው፣ ነጭ ካልሲ ለመግዛት ማለት ነው። በጣም ብዙ ነገር ነው የታለፈው። ሀዲድ ገብተን ነበረ ማሊያ ለምንገዛው ማሊያ ከየት እናመጣለን? ማሊያ የሚሸጠው እንደውም 14 ቀበሌ የሆኑ ትጥቅ አምራች ነበር በሹራብ ማሊያ ማለት ነው። ሌላ ማሊያ ከየት ይመጣል? አሁንም የተሟላ ነገር ነው ያለው። ትጥቁ የተሟላ ነው። ሜዳውም አሪፍ ሜዳዎች አሉ። አሁን በአሁን ሰዓት ክለቡም ሰፊ ነው። ብዙ በእኛ ጊዜ ከባድ ነው። አሁን ቀላል ነው። አሁን ቀላል ከሰራ ከደከም ከለፋ ግድ ነው። ዲሲፕሊን ከሆንክ ማትጫወት ምክንያት የለም። ከሰራ ከደከምክ ማለት ነው። ግን እኔ እዚህ ላይ ግን የምጨምረው ነገር አለኝ። ለምን እኔም የራሴ አውቃለሁ ጓደኞች ያሉና አብዛኛው የጨርቆስ እኔ ሌላው ቦታ ላይ እንደዚሁ ሄድኩበት አላር እንደናንተም ባይሆን የሆነ ትንሽ ቦታም በተጫወትኩበት ነገር ማያቸው ነገሮች አሉ። እኔ አላር የሆነ ባይል እንኳን ከተጫዋቾቹ ጋር ማይፎካከር ልጅ እንኳን የዛ ተፈር ልጅ አሰልጣኝ ከሆነ እውነት 6 ልጅ 7 ልጅ ያስገባል የሰፈሩ ልጅ። እኔ የቂርቆስ ደግሞ አብዛኛ ስናይ ማለት ነው እውነቴን ነው ያ አሰልጣኝ ስንጠብቀው ደሞዝ ይብላ ነው የሚለው። ደሞዝ እንኳን ነገር ይብላ የሆነ ነገር መጥቀም እንኳን ይፈልጋል። በሱ እንትና አላምንም ማለት ላይ የማይችለው ነው ብላ አስገብታ በሙያ መቀለድ የለም። ግን የጨርቆስ ግን አብዛኛ ሰው ደግሞ አንዳንድ አሰልጣኞች አሉ የሚተጉ በጣም ቢኒም ብላክም ጥሩ ነገር እየሰራ እንደሆነ አውቃለሁ። እንደዛው ደግሞ ማለት ነው የጨርቆስ ልጅ ደግሞ እንዳይታገዝ ከጎን አላርለ ዳኒ ምንድነው የከፋ ምንድነው የጎደለ ብሎ ከማለት ውጪ አላርለ ባንተ ከጀርባ ሌላ ነገር ማውራት እንደዚህ ያደርጋል እኮ አላርለ አንተን ነገር ማጨናገፍ የሚፈልጉ ሰዎች አሉና የብዙ ወጣቶች ናቸው እገዛ የሚፈልጉ አሉ ብዙ ወጣቶችና እነሱን እስቲ ምን ትላለህ? ምን መሰለህ ዳዳ አንድ ነገር አለ። እኛ ባደግንበት ሲቹዌሽን ይሄ ጄኔሬሽን እንዲያሳልፍ እኔ አልፈልግም። እውነት ነው። እኔ አሁን ባለፈውም ነገር ያለው እኮ ለምሳሌ መድን የሆነ ማስታወቂያ ሲያወጣ እዛ መድን ድርጅት ከ17 ዓመት በታች ታዳጊዎች እየመለመነ ነው ብለን ተነጋግረን ነው የምንለው እኮ እኛ። ቄራ እዛ ጋር ይሰማል፣ አለሜ ይሰማል፣ አመዶ ይሰማል፣ አሰልጣኝ ኮች ፈቃዱ ይሰማል፣ ተክለ ሃይማኖትና ኃይሉ ማለት ይሰማል። ሄዳችሁ ሞክሩ ይባላል። ይሄ ነገር ነው መቀጠል ያለበት። እዛ ስትሄድ ክለብ ስትሄድ ሳፖርት የሚያደርግ ሰው ያስፈልጋል። ግድ ነው ሳፖርት የሚያደርግ ሰው ያስፈልጋል። እኔ ለምሳሌ ኮች ነኝ አሁን በታዳጊዎች ውስጥ እየሰራው ነው። 10 የጨርቆስ ልጅ ካለ 15 ሆኖ መጥቶ እንዲሞክሩ ነው ፈልገው። የኳስ ሜዳ ልጆች ምንድነው የሚያደርጉት? አንዱ መብራት ኃይል ተይዟል፣ አንዱ ጊዮርጊስ ተይዟል፣ አንዱ ባንክ ተይዟል፣ አንዱ ክራቤት ተይዟል። አንድ ልጅ ለማስያዝ ይመጣል። አንድ ልጅ ለማስያዝ 40 ጊዜ ለሱ ፓስፓስ የሚያደርጉ ለኳስ ልጁ ይያዛል። ያም ልጅ ተይዘው መቀጠላቸው መድን ይመጣሉ፣ መብራት ኃይል ይሄዳሉ። እነሱ እኮ ተይዘዋል። ያንን ልጅ ለማስያዝ እስቲል ነው አሁን ኳስ ሜዳ ስትሰማ ለሰፈራቸው ልጅ ዋጋ ይከፍላሉ። ዋይ ኖት ለምንድን ነው እኛ ለሰፈራችን ልጅ ዋጋ ማንከፍለው? ዋጋ ለከፈሉ ቴንኪው ዋጋ ለከፈሉ ዋጋ የከፈሉ እግር ኳስ ተጫዋቾች አሉ። ዋጋ ለከፈሉት ግን በጣም ነው እዚህ አጋጣሚ ማዝነው ማለት ነው። ዞረ ሰፈረ ነው ሰፈረ ልጅ በላይ ምን አለ? ምን ካልቻለ አልቻለም። ሌላም እኮ ስራ አለ ወደ ሌላ ስራ ሰርፍ ይላል። ግን የሞክሩ ልጆችና በልጅነታቸው ተቀይተው ቁጭ ያሉ ልጆች አሉ እየቻሉ መጫወት እየቻሉ ማለት ነው። ስለዚህ ሳፖርት መደረግም አለባቸው። ደላሎች አሉ ማቃቸው ደላሎች አሉ። በቃ አይሁን የጨርቆስ ደላሎች ራሳቸው ብዙ መጫወት አቅቷቸው ያ ደላላ ነው ኳስ ያስቆማቸው። እኔ 5 ሳንቲም ያሰጠኝም እኔ የራሴ ስራ አለኝ፣ የራሴ ኑሮ አለኝ፣ የራሴ ላይፍ አለኝ። እግዚአብሔር የፈቀደው ቦታ ሆኜ ራሴን ጠብቄ እየኖርኩ ነው ያለሁት። ግን ዋጋ ያስከፈሉም ሰዎች አሉ። ጨርቁ መሆን የለበትም እንደዛ እና ታዳጊው መበርታት ነው ያለበት፣ ታዳጊው መልፋት ነው ያለበት። እኔ በተሻልኩት መጠን አሁን በኤምቲ አካዳሚ ፕሮጀክት ውስጥ ምን ያህል ተሾመ ጋር ወደዛ ልመጣን ወደዛ እመጣለሁ። ቢናችን ሌላ እሺ በሰፈራችን በጨርቆስ ውስጥ ወላሂ ጨርቆስ ከዚህ በተለይ ከለጋር በታች ይባላል
እንደውም የሆነ ሚዲያ ላይ ነው ምናምን ሰው አለ ሲባል የሰማሁት ከለጋር በታች እግር አላቸው በእጅ አይመጡም። እግራቸው በጣም የሚገርም ነው፣ ግን በእጅ አይመጡም የሚባል ነገር አለ እና የሚገርሙ ተጫዋቾች እንዳሉ እናውቃለን። ያው ጓደኞች አብዛኛው ጓደኞችን ታውቃቸዋለህ። እስቲ አሪፍ 11ም አለ 12ም አለ 13 14 ይኸው ከለጋር በታች ያሉት እስቲ ባንተ አሪፍ የነበሩ ከአንተም በፊት የነበሩ ካሉ እነሱን ደግሞ እስቲ ብንነግራቸው ደግሞ። አዎ ከኔ በፊት የነበሩት ይኸው ቅድም ነግሬሃለሁ እኮ እነ ስለሺ ማሙ አለ፣ እነ ሉጮ አሉ፣ ፍቃዱ ወፌ አለ፣ ሀጋሽ ኃይሉ አለ፣ ማን ብዬ ነገር ቀበሌ 13 በጠቅላላ እነ መከታ አሉ። እነሱን እያየን ያደግነው 12 ቀበሌ በመጣ ደግሞ ቁጭጭ አሉ፣ ኦኬሎ አለ፣ እነ በየና አለ፣ ሁለት ወንድማማቾች እንዳለ አለ፣ ፍሬዘር አለ። ወደ 10 ቀበሌ ብትሄድ ደግሞ 11 ቀበሌ ደረጀ ባሪው አለ። 10 ቀበሌ ብትሄድ ደግሞ እነ ኩኩሻ አሉ፣ ግርማ ባሪው አለ፣ ፍቃዱ ባሪው አለ፣ አንገታ አለች። እንዴ ያልጠቀስኳቸው በዚህ አጋጣሚ እንዳታቀያይም እንጂ ኧረ ስንት ነገር አለ። እንዴ ማን ነው 12 13 14 በአስፋልቱ እንደዚህ ሲሊፐር ቆሾ የሚሄድ ወጣት የለም እኮ። ሲሊፐሩ ቆሾ የሚወጣ ወጣት የለም። በቃ ሁሉም ንጽት ያለ ሰው ነው። በቃ ከለጋ ከድልድይ በታች ንጹህ ነው። ከድልድይ በታች ኳስ አለ። እንጂ እንግዲህ ብራዚል በለው በቃ እውነቴን ነው የምነግርህ። ጥሪ ሜዳ ሄዶ እኮ ስቴዲየም የሚጫወተው ህዝብ በጠቅላላ ወደ ጥርኝና ወደ ሜዳ ዞሮ የሚያይበት ወቅት ነበር። አቧራ እየቡንን ማለት እና ጥሩ ጊዜ ነበር። የዛ ጊዜ እንደውም እነሱን አይተን ያደግነው እነሱን አይተን የተለወጥነው የኛ ጀነሬሽን ማለት ነው። ከኛ ጀነሬሽን በኋላ ደግሞ እንደምታውቀው ያ ደግሞ ነገር ያየሁት ነገር የለም። እኔ ለምሳሌ እነ መኩሪያ ነበሩ፣ ዳንኤል ነበረች፣ ከዛ እናንተ መጣችሁ፣ ብዙዎች ነበሩና እነ ዮናስ አሪያ አሉ፣ እነ ኢዮባ አዎ እነሱ አብረው ደደቢት ሲጫወቱ ማለት ነው። እና ሉሰገድም ነበረ፣ ሉሌም አለ። የአራዳ ወንድም ደግሞ ማን ነው ስሙ? ወደስ አራዳ ወንድም በለጠ። አዎ በለጠ አለ። እዛ ፋሚሊዎቻቸው በጠቅላላ ኳስና ኳስ ነው ለጋር እና ጨርቁስ። በጣም ግን አሁን ላይ የት ነው ያለው? ለምን እንደዚህ ሆነ የሚለው ነገር ወይ ወጣቱ አልሰራም ወይ ደግሞ እኛ ጀነሬሽን ላይ አልሰራንም ማለት ነው። ስለዚህ ቅድም ያነሳው ሐሳብ አለ። ለምሳሌ ብዙ ክለቦች የሚያሰለጥኑ ሰዎች አሉ ጨርቆስና ለጋር ውስጥ። ዋይኖስ ለምን ነው የማያግዟቸው ጨርቆስና ለጋር ልጆች? እኔ አሁን በዚህ አጋጣሚ በቃ አግዟቸው፣ እርዷቸው። እኔም የተቻለኝ ነገር ሳፖርት አደርጋለሁ። በቃ መጫወት እየቻሉ ቤት ውስጥ ቁጭ ያሉ ልጆች አሉ ልጆች እና እነሱ መታገዝ አለባቸው። እኔ እንተጋገዝ፣ እንደጋገፍ በቃ። ስለዚህ ጨርቆስን ከፍ ማድረግ ይቻላል፣ ለጋርን ከፍ ማድረግ ይቻላል፣ የበለጠ መስራት ይቻላል። ባይኔ ዳዳዬ በጣም አሪፍ ነገር እንትና። አንድ ደግሞ በዚሁ ላይ የሚጨምረው ደግሞ አሁን የለጋር የጤና ቡድን የተመሰረተ አለ። በጣም ደስ የሚሉ ናቸው፣ በጣም አንጋፋ ናቸው፣ በጣም የተጫወቱ ናቸው፣ ብዙ ነገር ያዩ ናቸውና ያ ነገር አላለ እንዲጎለበት ማድረግ እንዳለ በሌላ ደግሞ አጋጣሚ ደግሞ ወጣቶችን ደግሞ ማፍራት ይቻላል ደግሞ ብዬ አስባለሁ። አላለ እነሱ ብዙ ነገር ላይፍ አይተዋል፣ ብዙ ነገር ኳስ ተጫውተዋል፣ የኳስን እንትን አይተዋልና ለወጣቱ ደግሞ ታዳጊ ላይ ደግሞ ብትሰሩ እኔ ብዬ ማስበው ታዳጊ ላይ ደግሞ ቢሰራ በዚህ ላይ ቢኔ የምታውቀው ነገር ካለ